እርጅና መጣና ድቅን አለፊቴ እባክህ ተመለስ ልጅነት በሞቴ። ዛሬ ወንድሜ ቤት ይቀይር ነበርና ከኮዬ ወደ ጀሞ እየመጣን እቃ ለማስገባት እንትን ስንል በኮምፓውንዱ ህግ መሰረት ወረቀት ያስፈልጋል። ወረቀቱ ደግሞ ሰውየው አልጨረሰልንም ነበር አከራያችንና ኮሚቴው ጋር ደወልን እና ምንም ሊሰሙንና ሊያዳምጡን ፍቃደኛ አልነበሩም። እና እኔ አንደርስታንድ አድርጌያቸዋለሁ። እድሜ እየሄደ በመጣ ቁጥር ባህሪያችን እየተቀየረ ከእድሜ ጋር የተገናኘ ነገር፣ በተለይ መጥፎ ባህሪ ያለን ሰዎች በዚህ እድሜያችን ማስተካከል አለብን። ልጅ እያለን ካስታወሳችሁ ስለምንም ነገር አይጨንቀንም ነበር፣ ስለምንም ነገር ግድ አይሰጥም ነበር። በጣም ፍሌክሲብል ነበር። ከዛ እያደግን ስንመጣ ነገሩ በዚህ መሆን አለበት፣ እንዲህ መሆን አለበት። አሁን ማድረግ ይቻል ነበር። በነገራችን ላይ እቃ የጫነን እቃ ድጋሚ ነው ይዘን የተመለስነው ማለት ነው። ግን እዛች ጋር አስገብቶ ቁልፍ አስቀምጠውልን ሄዱት። ማስቀመጥ ራሱ ይቻል ነበር እቃው። ግን በቃ ህግ ነው፣ ፍሌክሲብል አይደለም። ስለዚህ በዚህ እድሜያችን ማስተካከል ያለብንን ነገር ፕሊስ እናስተካክል። ከረፈደ በኋላ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ ብንል አይመለስም። ስለዚህ ወደ እርጅና ከመሄዳችን በፊት ፕሊስ ወጣቶች ባህሪያችንን እናስተካክል። በዚህ እድሜያችን እንዲህ መሆን አለበት ምናምን የምንለው ነገር አቁመን ፍሌክሲብል ነው። ይሄ ሁሉ ነገር ጥለነው የምንሄደው ነገር ነው። ኮንዶሚኒየሙን ጥለነው የምንሄደው ነው። ህጉን ጥለነው የምንሄደው ነው። ነገ ሟች ነን እኛ። ሞት እንዳለ እኮ ስለማናስብ እኮ ነው ጨካኝ አረመኔ ነው እንደዚህ። ስለዚህ ሞትን እያሰብን እንኖር ለማለት ነው። መልካም ዕለተ ሰንበት።